ሞተች እኮ ጀሞ እንኳን ደስ አለን እንኳን ደስ አለን ቁሌታም ልመልስልህ ነው እንዴ ሰራኩ እንዴ ምንስ ምንና እኔ አበባ ይልሻለሁ ማርያምን ይልሻለሁ ከዚህ በኋላ ኧረ አለቀሰኝ እኮ ለምን ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በሚገርም ቪዲዮ ተመልሻለሁ። በቲክታክ ሪአክሽን ቪዲዮ ነው የተመለስኩት። አዲስ ነው ዛሬ የሚጀምረው እና ወሬ አላበዛባችሁም። ቀጥታ ወደ ቪዲዮ። ለምን እኔ ላይ ታፈጣለህ? ሐሳቡን ያመነጨው እሱ። እኔ እንደዚህ አይነት ኔቨር ማይንድ ነው መስሉት በለው እንግሊዘኛ ማማላወራ ተንጂ ሳህኔ ሳህሊ በላንተ ታይ ሳህኔ ትመስላለች ልጅቷ። ሆሮናት እኮ በክርስቶስ ሜካፑን ይችሉበታል። በቃ የሆነት ይችሉበታል። አባ ኢየሱስ ጌታ ነው። አባ ኢየሱስ ጌታ ነው። ማን ነጋዴ ነው አለ። ይሄ ቪዲዮ ከሰራው ጊዜ ጀምሮ በቃ ላይፌ ላይ በጣም ብዙ ከባድ ነገር እየገጠመኝ በቃ ሁላችሁንም በጣም ከልብ ይቅርታ ጠይቃለሁ። ሁላችሁንም በእግዚአብሔር ይቅርታ አድርጉልኝ። በቃ በጣም ይቅርታ አድርጉልኝ። አንድ ሰው እምነቴ ነው ያዋጣኛል ብሎ ከገባበት ሌላ ሰው መጥቶ ማጣጣል፣ ሌላ ነገር ማናገር ምናምን ፌር አይደለም፣ ትክክልም አይደለም። በቃ ዋጋ ያስከፍለናል። ይሄ ነው ከዚህ የተማርኩት እኔ። መጣ እነዚህ ልጆች ደግሞ ሲወዳቸው መጥቷል። በቃ እሺ በደንብ ስራልኝ እሱ እስኪቀና ድረስ ምንም እንዳታስቢ። አንቺ ብቻ እንደጨረስኩኝ ብሬን ትከፍኛለሽ። ስለ ብሩ አታስብ፣ ብቻ በደንብ እስኪቀና ድረስ በደንብ አድርገህ ስራው። ሰው ማስቀናት ላ ማን ነው የሚቀና? በጣም እንደምወድ ታውቃለህ። አለፈ እኮ አንተ ነህ እንጂ እንዴ ነው። ኧረ እባክህ ባላየ ማለፍን ማየቱም አይቼሻለሁ። ከሰው ጋር ነሽ ብዬ ነው ላስታውቅ ብዬ ነው። በጣም የሚወደኝ አዲሱ ፍቅረኛ እሱ ነው። እንዴ መኩ ኧረ ይተዋወቃሉ። እዚህ ደግሞ ምን ታደርጋለህ? ማለት ትተዋወቃላችሁ? እሱን ባልሆነ አዲሱ ፍቅረኛ ነው ያልሽው። እሱን እንዳስቀናልሽ ነው ከፍላል ያልሽ? ኧረ በክርስቶስ ይተዋወቃሉ። ለማንኛውም አዲሱ ፍቅረኛሽ በጣም ያምራል። ለሌላ ጊዜ ግን ባለትዳር እየለየሽ በይቻው። ቀልደኛ ጭራሽ ባለትዳር ነው ጉዶናለች እንዴ? ምንድን ነው? አልተሳካም ማለት ባክሽ ይተዋወቃሉ። አይ ውርደት በይኔ ኒድ አይ ውርደት ሚሽን ፌልድ ይላል እዚህ ጋር። አልፎ ሊያጋጥም ይችላል። ማስቀናት ደግሞ አስፈላጊ ነው ብዬ አስባለሁ። ለቀዘቀዘ ፍቅር ማስቀናት እንደኔ እምነት አሪፍ ነው ብዬ አስባለሁ። እንዳሳቤ ነው። አባዬ ወይ ሄሙ ሃይቁን አቋረጥ ምን እያደረጉ ነው? ተዝናናን። አሁን ደግሞ ማለት ነው ያነበብን ሃይቁን ያቋረጥን ትፈቅድልናለህ? ደስ ይለኛል። እኔ ምን ችግር አለ? እኔ መከለከላችሁ ነገር የለም። እንዴ ይቻላል እንዴ? ወይ ሮቢ አንተ ማብረህ ያነበብክ? እሺ ግን ያነበባችሁትን ታሪክ እሱ ላይ የጻፍኩትን በደንብ ነው የምትነግሩኝ። በደንብ ነው የምትነግሩኝ? ስትመጡ ነግራችኋለሁ። ጋንዳ ውስጥ ነው እንዴ? ቶሎ በለው። እሺ ሃይቁን አቋርጠን ስንመለስ ነው። እያነበባችሁ ነው የምታቋርጡት ሃይቁን። እሺ ዳይ ራይቅ ነው። ኧረ በስመ አብ ምንድን ነው? አይኔ ነው እንዴ? ኦ ማይ ጋሽ ሄዱ እኮ በቃ ጣሱ ቆሰቆሱ ይባላል። ኧረ በስመ አብ እያነበቡ ግሬ ይከብዳል። ይችላሉ፣ እውነት ይችላሉ። በቃ እኔ አባታቸው ነው የገረመኝ። እንዴት አሁን ነው ለቀቃቸው? በጀርባ ይዋኙ እያነበቡ። ኧረ አዳም የሌላ ታሪክ ውስጥ ገብቷል። ኦ ማይ ጋድ ምንድን ነው? ጀለሲ አስረጫዋለሁ። ስንታችሁ ተከተለ አስረጫዋለሁ። ኦ ማይ ጋድ እደጉ
በስመ አብ ምንድን ነው? ባያነሳ ኖሮ እኮ ያለውን ያርግ ነበር። እኔ ነገር መሞከር እፈልጋለሁ። እውነት ቢሞክር ደስ ይለኛል፣ ግን እዚህ የለም እኛ ጋር ማለት ነው። ላስመጣው እንዴ ሊዘዘው እንዴ ከአማዞን ወደ ደም ብዬ ነው ልትወደኝ? ኧረ በማረግ አለቀሰች። ዛሬ የሚስቴን ትክክለኛ ሪል ስሜቷን ነው ማሳያችሁ። 2 ደቂቃ ብቻ ስጡኝ ነው ወደ ቪዲዮ። እሺ አበባይ እኔ አበባ ይላል። ምንድን ነው ግራ ገባች። ምን ሆነህ ነው? ምን ሆንኩ? ምንድን ነው? ምንሽ ነው አንቺ? እንዴት አበባ ያልከኝ? ምን ቃል ተሰጠሽኝ? እንኳን ሌላ ጊዜ ቢሽ አላውቅም እንዴ አበባይ? አይ ታውቃለህ፣ ግን አሁን እንደዚህ በጣም ረጅም ጊዜ ሆነ። መጀመሪያ አካባቢ ነበር የምትለኝ። አውዝ በጣም ስማ የተረሳስ አሁን አስደነገጥከኝ። ኦኬስ በእውነት የምሬን እኮ ነው። በእውነት የምሬን ነው። መቼ ነበር እንደዛ መጠራ እንዴ? በደንብ አስታውሳለሁ። ከሆነ ሰዓት በኋላ ቆምኩ። ለምን እንዳቆምኩ አልገባኝም፣ ግን አስታውሳለሁ። ብዙ ጊዜያቶች እኮ ነበሩ አበባዬ ብለህ እንድጠራኝ የፈለኩባቸው። ግን አንተ በጣም ብዙ ጊዜ ነው አበባዬ ብለህ እንድትጠራኝ የፈለኩት ምናምን እያለች ነው። ኧረ በስመ አብ። አሁን ባሎች ከዚህ ምንድን ነው የምትረዱት? ምንድን ነው የምንረዳው? እኔ አሁን ባል አይደለም። ወደፊት ምንድን ነው የምረዳው? መጀመሪያ አካባቢ ነበር የምትለኝ። አውዝ በጣም ስማ እና እኔ በጣም ምን እንደተረዳሁት ልንገራችሁ። አሁን አስደነገጥከኝ። ሚስቴን ካገባሁት በኋላ መቼ ነበር ስም እንዴ? በደንብ አስታውሳለሁ። ከሆነ ሰዓት በኋላ ቆምኩ። ለምን እንዳቆምኩ አልገባኝም፣ ግን አስታውሳለሁ። ብዙ ጊዜያቶች እኮ ነበሩ አበባዬ ብለህ እንድጠራኝ የፈለኩባቸው። ግን አንተ አቁማት ነበር። ለምን አልነገርሽኝ? ታዲያ ለምን አቆምኩት? ነው ነግሬህ አይደለም ሳልነግርህ በቃ የዛኔ ነግሬህ። እኔ ማስታወሰው ያኔ በቴክስት ምናምን ደስ ይልሽ እንደነበር አውቃለሁ። ምን እኔ ጥራኝ ብዬሽ ነበር እንዴ? መጀመሪያ አካባቢ እንደተጋባን ልንጋባ ሰሞን ምናምን እንደምትለኝ የነበረው እኔ ነግሬህ ነው በለኝ ብዬሽ ነው። እንደማምንሽ ነው እኮ አሁን ልታርቅሽ ነው እንዴ? አይደለም እኔ በጣም ብዙ ጊዜዎች ነበሩ ብታይ እንደዛ ብለህ እንድጠራኝ ፈልጌ፣ ከዛ አንተ ደግሞ አሁን ስትለኝ ደግሞ ገረመኝ። ወይኔ እንዴ ምንሽ ምን ይናል? እኔ አበባ ይልሻለሁ፣ ማርያምን ይልሻለሁ። ከዚህ በኋላ ኧረ አለቀሰች እኮ ለምን እንዴ? እማ ምኑ? ቆይ አውሪኝ እንዴ። ልቧን ነካ በቃ። ኧረ ማርያምን በጣም ነው የሚደብረኝ። አንዴ ስሚኝ። ቆይ ለምን እንደዛ አላልሽም ታዲያ? እኔ ማርያምን እኔ አሁን ይሄን ሁሉ ነገር ይነገራል። ውደደኝ ብዬ ነው የምትወደኝ? ጥራኝ ብዬ ነው የምጠራክ? አይደለም አይደለም። አይኛ እንዴ ለምን አታይኝም? ያያው ነው በማርያም በቃ ተይ እማ። ወይ ይገርማል እኮ። ከዚህ በኋላ አበባ ይልሻለሁ፣ ማርያምን ይልሻለሁ። ይሄን ያህል ስሜት ይኖረዋል ብዬ እኔ ግን አላውቅም። አስታውሳለሁ በቴክስት ነበር እንደዛ ነች። ቴክስትን ስልክ ስናወራም ረጅም ጊዜ ቢሸግን ከሆነ ሰዓት በኋላ ነው። ወይኔ ኧረ በማርያም አበባይ በማርያም አታልቅሽ። ማርያም ባይዞ ቪዲዮ እየቀረስኩሽ ነው። እኔ እርግጠኛ በቃ አሮን ስሜት ምን አይነት ስሜት ይኖራታል? በቃ ከቆየው በዛ ሰዓት አበባ ይልሽ ነበር፣ ፀጉርሽ በጣም ያምራል ይልሽ ነበር ምናምን። ከዛ በኋላ ላይፍ መጣ፣ ቡቡ መጣ ምናምን፣ ትንሽ ቢዚ ሆንኩ። እስኪ ፀጉርሽ አንዴ ወደዚህ ተሰባብሯል። በዚህ አሁን ደም ደና እያደገ እስኪ ወደዚህ በይ፣ እስኪ ወደዚህ ጫፍ። አንቺን ባሽን ጥረጊ እንዴ ምንሽ ነው ማለት
ወጣች እኮ ከዚያ ስሜት አለቀስኩ። አሁንም እኮ አቅሼ ሳይሆን ነገር ምን እንጃ በቃ ሜሞሪ ላስላቀሰ። ኧረ በስመ አብ ይገርማል። እውነት ትሩላ ብሎታል። ይሄ ነው በቃ። እንዴት ነው የምትሆነው እሷ? ደስ ትላለች። ምን እንደምን ነው እኮ የጠፋኝው እና ንግግራችን ማለት ነው። ከዚህ በላይ ምንም ነገር ላልፍ አይችልም። ዛሬ ጨጓራዬን በጣም አሞኝ ለእናንተ ቪዲዮ ሳለቅ ነው አልኩትና በመጀመሪያ በጣም ይቅርታ። ኮሜንት ላይ እግዚአብሔር ማረህ በሉኝ። ቁም ነገር ነው እና ግን ልሰራው የነበረውን ቪዲዮ እንደው ቀልዱን ልንገራችሁ ብዬ ነው። ልሰራ ያሰበውን ቪዲዮ በንግግር ኦ ማይ ጋድ የሆነ በቀለ የሚባል ሰውዬ ሞቶ ራንደም ሴትዮ ትመጣና ሚስቱ አይደለችም ዝም ብላ በቃ ጉድ ሰራይ እያለች ትጫለች። ከዛ ሰው ግራ ገባው። ማናት እቺ ሴትዮ? በቃ ጉድ ሰራይ። ከዛ ሰልስትም አልፎ ወርም አልፎ በቃ ጉድ ሰራይ ትላለች። ከዛ ሆስፒታል ወስደዋትም እዛ በቃ ጉድ ሰራይ። ከዛ ሰው ግራ ገባቸውና ቆይ ጠንቋይ ቤት እንወስዳት ብለው ወሰዷት። ከዛ ጋሽዬ ኧረ እቺ በቃ ጉድ ሰራይ እያለች ትጫለች ምንድነው ምናምን። ከዛ ቆይ እኔ መፍትሄ አለኝ አለና መኝታ ቤት አጣፍራት ማለት። ከዛ ጸጥ አለች። ከዛ ግራ ገባች። ከዛ ስትወጣ ዝም አለችና አንቺ ምንድነው በቃ ጉድ አይ በቀለ እኮ ውሽማዬ ነበርና በሽታ ሲዞኝ ሞተ ስትል ጠንቋይ ሰምቶ በቃ ጉድ ሰራይ እግዚአብሔር ማረበል እግዚአብሔር ማረ። ኧረ ይመች። ለተከታዮች ከተጨነቅ እየታመምክም ታስቃቸዋለህ የሚል ነገር ነው የምንረዳው ከዚህ። የዛሬ ቀን እንዴት የተባረከ ነው። ሳቅን እየፈለገ ሳቅን እየናፈቀን ሳቅን እየተጠማን ሳቅን እየተራም አልዋልንም አላደርንም ነው እንጂ። ኦ ማይ ጋድ ነው ሰቀሰቀ። ማነው ትክክለኛው? ማነው ነው የምትቀጠቅጠው? አንተስ ማንን ነው የምትሰቀስቀው? አልገባህም ማለት አታውቅም ማለት ህግ ይፍረደን። ሰው ይደኝ በቃ የትኛው ነው ትክክል? በእናታችሁ ኮሜንት ላይ አስቀምጡልኝ። ቀጠቀጠ ሰቀሰቀ። ኦ ማይ ጋሽ ሲዶ ቁጥር ሁለት ይላል። ሊሰብረው ነው። እኔ ኦሪጂናል የምሰብረው እናያለን። አያረግም አይባልም እኮ ተሰብሯል ግን አያሳምንም። እዩትማ እዩት። የተደራረበ እንትን የተለየ ነው መስሎ አያሳምንም። ግን ትመጣለህ። ይመጣል በሂደት በጊዜ ይመጣል። ወንዶች በሴቶች ተነቀናል። አንድ የምትለውን ሰምተን እንምጣ። የሆነስ ወንዶች ፒካፕ ላይን አትችሉ። የሴቶቹን ብቻ ስሙልኝና የኛ ይበልጣል የምትሉ ከሆነ እስቲ እናያለን። ፒካፕ ላይን ለኛ ልታስተምሪ? አዎ 3 ፒካፕ ላይን አሰማሻለሁ። ከዚህ በኋላ አፍሽን ዝጊ። ወደ ገደለው እንሄዳለን። እናት ገብስነሽ እንዴ? ምን ነው ስትል ላበጠርሽ በላት። እናት ዳቦ ነሽ እንዴ በላት። ምን ነው ስትል እኔ ሙዝ ነኝ ማለት ሰንጠቅ አድርጌ ልሸጎጥብሽ እንዴ በላት። ኦ ማይ ጋድ። እናት ባቲ ነሽ እንዴ በላት። ምን ነው ስትል ባቲ ጎድጓዳ ነው እውነትም ባንዴ ገቡበት አይደግም በላት። Help! ተጎምፔዋ ነው ክፍል 8 ቤት አባሽ ነው የምታምራኝ። ወንዱ ፈልቶበታል ማለት ታምራለች። አናግሪኝ እንጂ። ኧረ ተወኝ እባክህ፣ ስራ ላይ ነኝ። ለራሴ ወክ እያደረጉ መውደልደል ስራው ነው እንዴ? ገበያ ጥናት ላይ ነኝ እባክህ። ገበያ ጥናት ገቢዎች ነው እንደምትሰሪ በለው። እኔ ግን እንደነሱ ጨከን አለለም። እንደውም አንቺ አብሽም እንዴ ታውቀኛለህ እንዴ አንተ? ምን አባው ነው የምትለው? ኦ ጮባ ማለት ኮራሽ ስራ ተገኘ ይላል። ተጠቀምኩት አይልቃል አፍ በል። ችግር የለውም። እና ምን ልታዘዝ? ገቢዎች ነው መሰራው ብለሽኛል ነበር። ከመቼው ወይ ተሮች ሯጭ እንደሆንኩ ላሳይካ።
ወይኔ ፍቅረኛ ስጦታ ጭራሽ ፍቅረኛ አለ? አዎ ለአንደኛ ዓመት አንቨርሰሪ የሰጠችኝ ስጦታ ነው። ወይ እናንተ ወንዶች ምን አይነት ወስላታ ናችሁ ግን? ፍቅረኛ ያለ ነው ጭራሽ ሌላ እየተነጋገሩ ብርቅ ነው እንዴ? ነገሩ እናንተ ፍቅረኛችሁ ላይ እየተመካከሩ ስታችሁ ላይ መደረባችሁ አይቀርም። ኧረ እባክሽ ምን እናንተ 50 እንዳርል የምታወሩት? እና እኛ እኮ ብናወራም አንወሰልትም። ያሰበ የሚያደረገ የሚያው እኮ ነው። አይ ሴት ልጅማ እስካላገባች ድረስ አይደለም 50 100 ወንድ ነው ማውራት ያለባት። እንዴት አንዱ ባይሳካ አንዱ ላይ እንድታርፍ ነው። እናንተ ወንዶች እኮ ምናችሁም አይጨበጥም። አሃ ለካ እንደዚህ አይነት አስተሳሰብ ይዛችሁ ነው ከረጅም ዓመት ፍቅረኛችሁ እንደተለያያችሁ በሳምንታችሁ የምታገቡ። እሱን እኮ ነው ምልክ። ስለዚህ እኔም ልክ ነኝ ፍቅረኛ ለሌላ ሴት ማውራቱን ማውራቱ ግን አትንካ። እናንተ ወንዶች ደግሞ ካልነካችሁ ያማቸዋል። ላልነካ ነገርማ ምን አስወራ? ላልነካ ነገር ምን ያስወራኛል? እሱ አይደለም እኮ ከፍቅረኛዋ ከተለየች በአንድ ሳምንት የምታገባው ሴት ምክንያቷን ዛሬ ነው የተረዳው። ግን ምክንያቷ አሳማኝ አይደለም። ግን ትንሽ ተረድቻለሁ። ሰርግ ናፈቀ ወንድ ነው የምታገኘው ማለት ነው ከፍቅረኛዋ ስትለይ። ወይኔ አንተንማ ጉሮሮህን ነበር በጥሶ መሮጥ። ምን አልሽ? ደጅን ታገኛለሽ። ጠብቅ። ምንድነው ምዝችብኝ? ምን አደረኩሽ ደግሞ? ቆይ እሺ አፍቅራት ታውቃለህ? አፈቅራታለሁኝ እኮ። ጭራሽ ታፈቅራታለህ እንዴ? ባላፈቅራት ማስታወሻ እንድትመልሽልኝ እንደዚህ አባርሻለሁኝ እንዴ? አሃ ለካ ያባረርከኝ ነው። እኔ እኮ እንደዚህ ስናወራ የቤተሰብ ማማከር አገልግሎት እየሰጠሁ መስሎኝ ሳይካትሪስት የሆንክ መስሎኝ ነበር። እባክሽ ሀብሌን መልሽልኝና የፍቅር ግንኙነታችን እንዳይፈርስ ታደጊኝ። የእናንተማ መፍረስ ነው ያለበት አባቴ። አንቺ ስላልሽ እኮ አይፈርስም። ደግሞ ፈጣሪ ያጣመረው ማንም አያፈርሰው። አቤት ጥቅሱንማ ታውቁታላችሁ። ጥቅሱን ለመሸምደድ እንደምትለፉት ለተግባሩ ብትለፉ ኖሮ እግዚአብሔርም አይደክምም ነበር። እንዴት እራሳችሁ እያፈረሳችሁ ስራ ታበዙበታላችሁ እንዴ? አንቺ ደግሞ መጀመሪያ የገበያው ሰራተኛ ከዛ ዌተር ቀጠልሽና ሯጭ፣ አሁን ደግሞ ባለቅኔ ሆንሽ። ኢትዮጵያ ውስጥ እኮ አንድ ሙያ አዋጣም። በትሬንድ ነው የምንንቀሳቀሰው። እና አሁን ሌብነት ነው ትሬንዱ። አንተ ሰውዬ አታነካከል እባክሽ መልሽልኝ። አይ የመወስለት ነው ትሬንዱ። ኧረ ሀብሌን ነው ያልኩሽ። ቁሌታም ልመልስልህ ነው እንዴ? ሰረኩ አንቺ እዛ ጠፋች። ይቀጥላል ይላል። ቀጣዩን ቪዲዮ ይዤ እመጣለሁ። እውነት ቃል ነው። እቺ ታዳጊ 2 ኪሎ ፌል ተደርጓል። ጋይስ ወደ ቲክቶክ ፋሚሊዎች የኢትዮጵያ ህዝቦች እርዱኝ። በቃ ሞተች እኮ ጀሞ። እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አለን፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አለን። ታማለች አለ፣ አሟታል፣ እንርዳት፣ እናግዛት አለ። ቋንቋ አይችልም፣ አማርኛ አይችልም፣ ግን ከጎኑ የተቸገረ ሰው ጎረቤት ወይ ጓደኛውን ማገዝ ግን እንደሚችል ልቡ አመነ። ማህበራዊ ሚዲያ ላይ ይዞ መጣ። ምናልባት ማህበራዊ ሚዲያ ላይ እንዳሉት ቃላትን አሳምሮ መናገር አይችልም፣ ቃላትን አሳምሮ መግለጽ አይችልም። ያስቃል፣ ግን ታማለች። ያስቃል። ልትሞት ነው፣ እርዱኝ፣ ከናንተ ውጪ አማራጭ የለኝም አለ። ያስቃል። መሳቅ በሱ በኩል ሲሆን ልንገባ ነው አላችሁ። ብዙ አወራችሁ፣ ግን ትላንት ሞተች። የሳቅን ገደልን አይደል? በህመም እንዴት ይሳቃል? በስቃይ እንዴት እንደሚሳቅ አላውቅም። እኛ ሀገር ይሳቃል፣ በደንብ ይሳቃል። በጣም የሚያሾፉ በጣም ብዙ ሺህ ኮሜንቶችን አየሁ። ጳውሎስ እንዳታጠፋው ይሄንን ቪዲዮ ለታምር ይቀመጥልን፣ ምን አይነት ህዝቦች እንደሆንን። ከዛ በጣም የሆነ የጻድቃን ሀገር ምናምን ክርስቶስን የሚወድ ሀገር ምናምን እንደሆንን ዓለም እንዲያቅልንም እንፈልጋለን። እኛ ይሄ እዚህ የጳውሎስ ኮመንት ውስጥ ያለን ሰዎች ነን። እኛ ባይዞ ኢትዮጵያውያን ማለት ይሄ ኮመንት ውስጥ ያለን ሰዎች ነን። በወዳጆቻችን በወገኖቻችን ህመም የምንስቅ ህዝቦች ነን። ህመማቸውን የሚገልጹበት መንገድ ስላላማረ ብቻ መርዳት ማንችል ህዝቦች ነን። እኛ ይቀመጥልን፣ ለታሪክ ይቀመጥልን። እግዚአብሔር ነፍስሽን በአጸደ ገነት ያኑረው። የኔ እህት እሺ፣ ለመናገር የሚከብዳል እውነት። ብዙ ኮሜንቶችን ሰው ሰብሮ ይቀብራሉ፣ ሰው ሰብሮ ያስቀራሉ። በቃ ሰው እንዳይታገል ሰው እንዳይሰራ ያደርጋሉ። አዝኛለሁ እኔ። ያቺ ያራዳ ልጅ ለቅሶ ስትደርስላል አበቸራ ዛሬ አረ ነው ችርማለው። አንቺ ታካብጂ በቃ ምንድነው? እህቶች አረ ኖርማል ነው። ተቸረጋጉ በቃ ምን እሸት ነው? አረ በቸራ ዛሬ በቃ ተቸረጋጉ። ነጭሶ ምናምን አረ በቸራ ዛሬ እህቱ ነው ችርማለው።
ኧረ የተመታች ልጅ ልክስቡ ዳይዳ ያራዳ ልጅ ቋንቋ ዘፋኙ ተከራይ አልቀነሰም ፍቅሬ ከእስካሁኑ የምወድል ለይታ ደለ ብዙል አልቀነሰም። ምን ነው ቤቴን ባከራየው ሞቴን ባከፈተነው ግን አንተ ሰው ጋናተኛው የክራዩ ቤት ሄዶ ነው እንዴ? ወዲን ሜዶ ሁሌ መችሽ ማለት ያበደ ልጅ ዋው! ይሄ ነገር ሁላችንም ያሳስተናል እኮ ያለፈ ጠበቀው። አራሼ ይችላል እኮ ጉራጌዎች። ዋው! ተመለሰ ነጭ በነጭ ይመች ብራዘር ይመች። ምንድን ነው አንጀቱን በላ እኮ። አይ በአይን ማየት አልቻለም፣ ግን አንጀቱን በላ። መጨረሻ ተመለሰ ሄደ። ብር ከዋይለቱ እስከማልቅ እየተመለሰ መዋል። ኧረ አወቀች ትችላለች። ኧረ በስመ አብ እኔ ያልገባኝ ከነገርየው ችግር አለሽ ማለት ነው።